ይሄንን ቪዲዮ ተመልከቱት፣ እዩት። መንፈሱ እንዴት መጥቶ ከማህፀኗ ውስጥ ልጁን እንደሚወስደው እንዴት እንደሚያጨነግፉ። እነዚህ ደግሞ የጨለማው ዓለም ሰዎች ደግሞ እንዴት አድርገው ልጁን ፍሬ እንዳታፈራ እንዴት እንደሚሟርቱ ተመልከቷቸው። እንዴት እንደሚሟርቱ ተመልከቷቸው። ይሄን ተመለከታችሁት? ህይወት መንፈሳዊ ነው። ህይወት የሚዳሰስ ለዛ ነው መጽሐፍ ቅዱስ ህይወት ተገለጠ የሚል። ተመልከቱ። ይሄ የምታዩት ቪዲዮ በመንፈሳዊ በድራማ ያለ አይደል፣ ሪል በሚዳሰስ ዓለም ያለ ነው። ይሄ የምታዩት ቪዲዮ የሚታይ ነው፣ የሚዳሰስ ነው። በጨለማው ዓለም የሚከናወነውን አብዛኛው ክርስቲያን ንቁ ስላልሆነ ብቻ እዩ። እቺ ሴት እያነባች እያለቀሰች ያለችው ስላልነቃች ብቻ ነው። ዛሬ ንቁ። በህይወታችሁ እየተከናወነ ያለውን ነገር እንዳለ እንደ ቀልድ አትውሰዱት። ህይወት መንፈሳዊ ነው። እየጨነገፈብሽ ያለው ከጨለማው ዓለም እየተደረገብሽ ያለ ነገር ስላለ ነው። ብዙ ሴቶች ልጆቻቸውን ሊወልዱ 3 ወር ሊወልዱ እርጉዝ ሆነው 3ኛ ወራቸው ላይ ሲደርሱ 6ኛ ወራቸው ላይ ሲደርሱ 7ኛ ወራቸው ላይ ሲደርሱ 8ኛው ላይ ሲደርሱ ወይም ሊወለድ ሲል የሚጨነግፍባችሁ ሰዎች ይህንን ቪዲዮ በደንብ አስተውላችሁ ተመልከቱት። አሁን መንፈሳዊ ዓለም ላይ እየተከናወኑ ያሉ ነገሮችን ማስተዋል ከቻላችሁ አሁን ከምጸልየው ጸሎት ጋር በእርግጠኝነት ትስማማላችሁ። ተመልከቱ። ይቺ ሴት በቤተሰቧ በኩል የተገባ ኮቨናንት ስላለ፣ በቤተሰባቸው በኩል የሚገብሩት ደም ስላለ በየጊዜው እርጉዝ በሆነች ቁጥር ይጨነግፍባታል። እንደ ቤተሰብ የሚጨነግፍባችሁ የዘር መርገም ያለባችሁ ላይክ ማህፀንሽ ልጅ ያዘ ተብሎ 3 ወር ሲሞላው 3ኛ ወር ላይ ፌል የሚያደርግ 4 ወር ሲሞላው 4ኛ ወር ላይ ፌል የሚያደርግ በቃ ደረሰልኝ ስትይ የሚበላሽብሽ ልጅ ለመውለድ የተቸገራችሁ እየጨነገፈ ያስቸገራችሁ ለዚህ ሁሉ ነገር ተጠያቂው ዲያብሎስ ነው፣ ዲመን ነው። ስለዚህ አሁን የምትመለከቷት ሴት የምታለቅሰው የምታነባው ወዳ አይደለም። በጨለማው ዓለም ላይ እየተደረገባት ያለውን ነገር ኮንሸስ ስላልሆነች፣ ኮንሸስ መሆን ብቻ ሳይሆን ስላልነቃች ብቻ ሳይሆን ነቅታ ስላልጸለየች። የጨለማው ዓለም አንድ ቀን ተኝቶላችሁ አያውቅም። ሜቢ በተለያየ ነገር ኮቨናንት ውስጥ ገብታችሁ ሊሆን ይችላል በቤተሰብ። አንድ ቀን ግን የጨለማው ዓለም ርህራሄ ኖሮት አያውቅም። መጽሐፍ ቅዱስ እንደሚናገር ሌባው ሊሰርቅ፣ ሊያርድ፣ ሊያጠፋ እንጂ ስለሌላ አይመጣም ነው ተብሎ የተጻፈው። የእግዚአብሔር ቃል ደግሞ ምን ይላል? እኔ ግን ሕይወት እንዲሆንላችሁ እንዲበዛላችሁ መጣው። ምን እንዲሆንላችሁ? ሕይወት እንዲሆንላችሁ፣ ከዛስ እንዲበዛላችሁ መጣው። ስለዚህ ዛሬ የምጸልየው በጭንገፋ እየተቸገራችሁ ላላችሁ፣ በተለያየ ጊዜ ልጆች እየሞቱባችሁ ለተቸገራችሁ፣ ደግሞ በመካንነት ማህፀናችሁ ለተዘጋ ልጅን ማየት ላልቻላችሁ ለእናንተ ጸልያለሁ። የእግዚአብሔር ቃል ልጆች እነሆ የእግዚአብሔር ስጦታዎች ናቸው ተብሎ እንደተጻፈ በያዕቆብ መልእክት ላይ በጎ ስጦታ ፍጹም በረከት ሁሉ ከላይ ከሰማያት አባት እንደሚወርዱ እንደተጻፈ ዛሬ በዚህ ቃል ላይ ጸልያለሁ። የእግዚአብሔር ቃል በተመሳሳይ በኢሳይያስ ላይ እንደዚህ ይላል፣ ባንቺ ላይ የተሰራ መሳሪያ ሁሉ አይከናወንም ተብሎ እንደተጻፈ ባንቺ ላይ ባንቺ ላይ አንቺ እያየሽኝ ባለሽው ላይ ከዚህ ቀንና ሰዓት ጀምሮ ይህን ድምፅ ይህን ቪዲዮ ካየሽበት ጊዜ ጀምሮ በናዝሬቱ ጌታ በኢየሱስ ክርስቶስ ስም ባንቺ ላይ የተሰራ መሳሪያ ፈረሰ። ባንቺ ላይ የተሰራ መሳሪያ ፈረሰ። የጭንገፋ ኃይል ፈረሰ። የክፉ ኃይል ፈረሰ። አፈረስኩት በጌታ በኢየሱስ ስም። ልጅ እንዳትወልጅ ያረገሽን አፈረስኩት በጌታ በኢየሱስ ስም። እንዲጨነግፍ እንዲሞትብሽ የሚያደርገውን በጌታ በኢየሱስ ስም ፈረሰ። በጌታ በኢየሱስ ስም ፈረሰ። በጌታ በኢየሱስ ስም ፈረሰ። ከእግዚአብሔር ልጆች የእግዚአብሔር ስጦታዎች ናቸው እንደተባለ ከእግዚአብሔር ልጆችሽን እንዳትቀበይ የሚገዳደር የጨለማ አሰራር ሁሉ አሁን በኢየሱስ ስም ፈረሰ። እንደዚህ ብለሽ ተናገሪ። ባለሽበት ቦታ ማህፀንሽን ይዘሽ ኪዳኑን አፍርሻለሁ ልጅ ሰጠኛል እግዚአብሔር አምናለሁ። በኢየሱስ ስም ስጦታን እቀበላለሁ ከአባቴ ቤት። ተናገሪ በእምነት ራኮስ ሳንዳላ ባራዲና ዳባራዲያ ነው ሳታላማንዴ
አያኮበረዳሳ በኢየሱስ ስም ልቀቅና ሂድ ማጸኗን። በኢየሱስ ስም ልቀቅና ሂድ አንተ ጭንገፋ፣ የዘር መርገም፣ የድግምት ኃይል፣ የጥንቆላ ኃይል ማህፀኗ ላይ የተቀመጥክ ውጣ በጌታ በኢየሱስ ውጣ በጌታ በኢየሱስ ውጣ በጌታ በኢየሱስ ልጆችን እንዳታፈራ በሐኪም ሪፖርት በተለያየ ሪፖርት መንፈሳዊ ያስመስለ የሸነገልካት ያለ የጨለማ ኃይል አሁን አዛሃለሁ። ማህፀኗን ለቀህ እንድትሄድ አሁን አዛሃለሁ። ቤቷን ለቀህ እንድትሄድ አሁን አዛሃለሁ። በኢየሱስ ክርስቶስ ደም በደሙ ኃይል ፈረሰ። በደሙ ኃይል ፈረሰ። በኢየሱስ ደም ፈረሰ። ኢየሱስ የእግዚአብሔር ልጅ ነው። ዛሬ በጌታ በኢየሱስ ክርስቶስ ስም በአንቺ ላይ የተሰሩት ሁሉ ፈርሷል። እግዚአብሔርን እልል ብለሽ እንድታመሰግኝ ማህፀንሽ ፍሬ እንዲጸልያለሁ። በእምነት የምታምኚ ከሆነ አመሰግንሃለሁ ስለ ስጦታ ብለሽ ኮሜንት አድርጊ። ይሄን ደግሞ ለ10 ሰው ሼር አድርጊ። እግዚአብሔር ጸጋውን ከመንፈሳችሁ ጋር ያድርግ። በጌታ በኢየሱስ ስም አሜን።